ምን ያለቀን ምንድነው አዋከን እንደው መኪናው እንደው ወዴት ማለት እየተከተሉኝ ነው በእናትህ ምን ማለት ነው እንዴ አዋከን እንደው እባክህ ሰዎች እየተከተሉኝ ነው ካገኙኝ ይገሉኛል እና እኔ ምን አገባኝ እንዴ ቆይ ደግሞ እነማን ናቸው የሚገሉሽ እኔ ምን አገባኝ እባክህ ለምን እባክህ ጋዙኝ ይገሉኛል እባክህ እንደው መኪናው እንደው እባክህ እኔ ምን አገባኝ ውረጅልኝ ደሞንሽ ምንም ነገር ሆኝ እኔ ከመኪናዬ ውረጅልኝ እባክህ በእናትህ ውረጅልኝ እናቴ እንዴ ምን ሆናለሽ ይገሉኛል እንዴ ማን የሚገልሽ እባክህ እኔ ምን አገባኝ አንድ ላይ ካገኙ ሁለታችንን ነው የሚገሉ አንተን የሚገሉዋል እባክህ መጡ በእናትህ ንዳው በእናትህ መጡ ንዳው መጡ ሰዎቹ መጡ ንዳው ንዳው ደህና አመለጥናቸው አይደል በውረጅልኝ አሁን እንዴ በያዙት ድንጋይ እኮ መኪናዬን ሰብሮት ነበር ኧረ ውረጅልኝ በጣም ይቅርታ አሁን ይቅርታሽን ተይልኝ አውረጅልኝ ወዴት እንዴ እኔ ምን አውቃለሁ እንዴ ውረጅልኝ እንዴ ትቀልዳለች እንዴ ልጅቷ መሄጃ የለኝም እንዴ እኔ ምን አገባኝ እንዴ እኔ በማላውቀው ነገር እኮ ጦስ ውስጥ ገብቼ ነበር እኮ እንዴ ደግሞ እንዴ ኬት መጣሽ ፈጣጣ ነች ኧረ ውረጅልኝ እባክህ መሄጃ የለኝም እኔ አያገባኝም እናቴ በእናትሽ ውረጅልኝ እንዴ አልወርድም ማለት ቢያንስ ከዚህ ሰፈር አስወጣኝ ሲኦል ወይስ ገነት የት ይሆን የርቀው ሄሎ ሁላችሁም ከሰፈር ሳትወጣ ድረሱባት እንዳታመልጥ እናቷንም ፈልጓት ካለችበት ሁላችሁም ፈልጓት አይ ካላችሁ ግን እዚህ እንዳጋደምኩት እንደ ቤንያም ሬሳ እያንዳንድሽን ነው ማጋደምሽ እሺ ወዴት ነው የምትሄጂው የት ላወርድሽ ምንም የሚሄድበት የለኝም እንዴ ማለት ምንም የሚሄድበት ሰው የለኝም እና እኔ ምን አገባኝ እኔም እኮ ግራ ገብቶኝ ነው ይኸውልሽ ምን እንዳጋጠመሽ እኔ ምንም አላውቅም ግን በማላውቀው ነገር ከዚህ በላይ መንገላታት አልፈልግም እሺ ወይ ደግሞ ወደ አውቶቡስ ተራ አድርሰኝ እና ወደ ሀገር የምመለስበት ትንሽ ገንዘብ ስጠኝ ፈልገሽ ቀሚሱን ካደረግሽ በኋላ እንዳልፈለገ ሰው አክታት ታደርጊ ሳይሆን ይኸውልሽ አጭርም ይሁን ረጅም ያደረግሽው ቀሚስ እኔ ምንም አያገባኝም ነገር ግን ለለበሽው ነገር ምንም ጊዜ ቢሆን ኮንፊደንስ ይኖርሽ አረኔ ፈልገረብ እኮ ነገር እና ተገደሽ ነው ይኸውልሽ ለማንኛውም ስለጎተትሽው የማይረዝመውን ቀሚስ ታዩና ከዚህ ሰፈር የምንወጣበትን መንገድ ጠቁሚ አስፋልት ጫፍ አደርስሻለሁ ከዛ ወደ ፈለግሽበት ትይያለሽ ግን እኮ እኔም ሰፈሩን አላውቀው ምን አይነት ጣጣ ውስጥ ነው የገባሁት ፈጣሪ ደግሞ ጂፒኤስም እንዳላበራ ስልኬ ካርድ የለውም ምን ነገር ውስጥ ነው የገባሁት ማን ነው እንዴ ውረዱ ይሄ ከቅድሞቹ ልጆች አንዱ ነው እንዴ አዎ ይገለኛል ጭንቅላታችሁን ሳልበታትነው ውረዱ ካልወረድን ይገለኛል እንዴ ማለት
ሰፈር ውስጥ ያውን በቀን የተኩሳል እያልሽ ነው? አዎ ለማንም አይራራም ይገለኛል። 3 እስከ ቁጥር ካልወረዳችሁ እተኩሳለሁ። እንዴ ታዲያ ምን ትጠብቂያለሽ? ወረጂያ 3 አይ አልወርድም። እና ታዲያ እሱ ጋር ከመሄድ በሞት ይሻለኛል። 2 እንዴ ውረድ። እኔ ምንም ማውቀው ነገር የለም። ይኸው መኪናዬን ከፈለጋችሁ ወሰዷት፣ ተመሳጣችሁን ከሆነ ወሰዷት። እኔ ምንም ማውቀው ነገር የለም። እሺ ለምንድን ነው ልታስመለጣት የሞከርከው? ኧረ እኔ ምንም ማውቀው ነገር የለም። እሷ ነች መኪና ውስጥ ገብታ እንትን ገላችኝ። እኔ ምንም ማውቀው ነገር የለም። ቆይ ለማን ነው የምትሰራው? እኔ ለድርጅት ነው የምሰራው። አንድ ተራ ሰራተኛ ነኝ እኮ። ለኛ ጠላት ድርጅት ማለት ነው። ኧረ አይደለም፣ እኔ አንድ ተራ ሰራተኛ ነኝ። እኔ ምንም ማውቀው ነገር የለም። ካልቆምሽ ተኩሳለሁ። ታው ነገሩ አንቺን አልገልሽም። የታታ ቀብር ላይ ላይሽ እፈልጋለሁ። እባክህ ታታ እንዳትገላት። እኔን እንደፈለክ አድርገኝ። አሁን ተግባባን? አልገልሽም። ለምን? ከገደልከኝ እኮ ሚስጥርህም አብሮ ይቀበራል። ብዙ ወጪ ወጥቶብሻል። ካልሆነ ግን እናትሽን እባክህን ታታን ምንም እንዳታደርጋት። ስለዚህ አርፈሽ የተባልሽውን ታደርጊያለሽ ማለት ነው። እሺ ልንገርህ፣ ያበቃ እንዳይመስል ኛኝ ምንም የሚሄድበት የለኝም። ሰዎች እየተከተሉኝ ነው። ካገኙኝ ይገሉኛል። እኔ የፈለከውን ነገር በሙሉ ታዘዛለሁ። እሱን ግን እንዳትነካው። ኛኝ This app just detected the hidden camera in our office. Hidden cameras are getting smaller and harder to spot, but this app finds them in seconds, and here's how. ሲጀመር ከኔ ማምለጥ እንደማች እያወቅሽ ለምንድን ነው የጅል ስራ የምትሰሪው? በጣም ይቅርታ። በአንቺ ምክንያት የሰው ህይወት አጥፍቻለሁ እያልኩሽ ነው። አዎ፣ ለዚህ ደግሞ ትቀጫለሽ። እኔ እኮ እንደውም ዛሬ ከስተመር ጋር ከመሄድሽ በፊት ከኔ ጋር ጥሩ ጊዜ እናሳልፋለን። እሺ፣ አታልቅሽ። እንደውም ደስ ሊልሽ ነው የሚገባው። አታልቅሽ። አሰሚኝም? እሺ፣ እየሰማሁ ነው እኮ። ፈገግ በያ። ፈገግ። እሺ፣ እንደሱ ፈገግ በይ። ፈገግ ፈገግ። ወይኔ ጉዴ! ምንድን ነው ያደረገው? ምንድን ነው ያደረገው? ምንድን ነው ያደረገው? አልሄድም። ካገኘን ይገለናል። እንዴ ምን ነው? መሄድ አልችልም። ለምን? እናትሽ እንዳይገልብሽ ፈርተሽ ነው? አዎ፣ አንተንም ካገኘ ይገላል። ግድ የለም፣ ፖሊስ ጣቢያ እንሄዳለን። አትፍሪ፣ አይዞሽ። ፖሊስ ጣቢያ መሄድ አንችልም። እንዴ ለምን? ማለት ከዚህ በፊትም አንዲት ልጅ ፖሊስ ጣቢያ ሄዳ መልክታ ቤተሰቦቿን በሙሉ ነው የገደለባት። እሷ ራሱ ፓራላይዝ ሆና ሆስፒታል የምትገኘው። ግድ የለም፣ ሌላ መፍትሄ አይጠፋም። አሁን ግን መኪና ውስጥ ግቢ ነኝ። አይሆንም፣ አልሄድም። ለምን? አይቻልም፣ አልሄድም። እኔ አንድ ጊዜ እድሌ ነው። ያንተን ህይወት ግን አበላሽታ። አሁን አታናጅም፣ በእናትሽ መኪና ውስጥ ግቢ።
አይሆንም አንተ ሂድ እኔ አንተን ህይወት ጭምር መበጥበጥ አልፈልግም ማኮላሽት አልፈልግም ህይወትን ይኸውልሽ አንዴ መኪናው ውስጥ ገብተሽ ህይወቴን አመሰቃቅለሽዋል ከዚህ በኋላ የኔ ህይወት አደጋ ላይ ነው አይዞሽ እናትን ማጣት ያለውን ስሜት አውቀዋለሁ ግን አይዞሽ ምንም አትሆኝም አይዞሽ ደግሞ ልጁ ሳይነሳ እናትሽንም አንቺንም ህይወት እናድን ነይ ነይ ግዴለሽ ነይ ግዴ ይኸውልሽ አሁን እየደወልኩላት ላለችው ልጅ እናትሽ ስሟን የት አካባቢ እንደምትኖርና የምትጠይቅሽን ነገር በሙሉ ትነግራታለሽ እሷ ነገሮችን በደቂቃ ታስተካክልልሻለሽ አይዞሽ አታስቢ ያጎቴ ልጅ ነች ማን እቴ ያጎት ነው መጥቶ እንዴ ባክ አሁን አይመጣም ቤት ምን ይዤ ልምጣ ሊለኝ ነው የደወለው ግን ለኛንስ ምን አለ እኔ እንዳንቺ ያጎትሽ ቢኖር ይሬ ባክ ሄሎ ሳምሪ ወይ አንድ ነገር ላስቸግርሽ ምን ነው ምን ተፈጠረ ካጎቴ እርዳታ ያስፈልገናል ከአባቴ ጋር እንደተጣላን ታውቃለህ አውቃለሁ ግን እኔ ከምጠይቀው ባንቺ ይሻላል ብዬ ነው ቆይ ምን ተፈጥሮ ነው እርዳታ የሚያስፈልጋት አንድ ልጅ አለች እና ገንዘብ ከሆነ ለምን እኛ እንረዳትም አባቴን ለምፈለከው የገንዘብ ጉዳይ ብቻ አይደለም እና ምንድነው ይኸውልሽ አሁን በምልክልሽ አድራሻ መሰረት አንዲት እናት ሴፍ ወደሆነ ቦታ ትልኪያታለሽ ለምን ማለቴ ማን ናቸው ምን ተፈጥሮ ነው ዝርዝሩን ስመጣ እነግርሻለሁ አባቴን አልጠይቀው እባክሽ ሌላ ሰው እንዲረዳን እናደርጋለን ማንን የባለስልጣን ልጅ መሆን ጥቅሙ እኮ ኮኔክሽን መኖሩ ነው እሺ በጣም አመሰግናለሁ አድራሻውን ንገሪያት እሺ አሁን ሰው እንዲላክ አደርጋለሁ ምን ተፈጠረ አሁን ነው እህት ጋር ደውለላት ለምን አንዲት እናት አሉ ችግር ውስጥ የገቡ እና ወንድዬ ብልጡን እንጂ እህት ባንተ ላይ እምነት እንዲኖራት ትፈልጋለህ አይደል አዎ ስለዚህ እድሉን ተጠቀምበታ እህቴ ንብረት እንድትሰጠኝ እንጂ በጎ አድራጎት እንድከፍትልኝ አይደለም ፈልገው እህትክ ሀብታም ብቻ ሳትሆን በመንግስትና በህዝብ የምትወደድ ሴት ናት አውቃለሁ እንድትወደድ ያደረጋት ደግሞ የድሆች እናት ናት ብለው ነው ስለዚህ አንተም ደግሞ ሰዎችን እንደምትረዳ ካሰበች ባንተ ላይ እምነት ይኖራታል ማለት ነው እሺ ሰማያት ቆይ አባትሽን አናግሪው ሲል የነበሩ ለምንድን ነው ቆይ አንዲት እናት አንቺ መርዳት ያቅትሻል ገንዘብ ብቻ አይደለም ሲመስለኝ ጥበቃ ምናምን ያስፈልጋቸዋል መሰለኝ በዛ ላይ ደግሞ እኔ እንደምታየኝ ጥበቃዎች ምናምን ማግኘት አልችልም ካጎቴ ልጅ ጋር ነው የምኖረው ገንዘብ አለሽ አባትሽ ባለስልጣን ነው ግን ካጎትሽ ጋር እቺን የመሰለሽ ቤት ውስጥ ትኖሪያለሽ ታይታ ያለበት ኑሮ እንደማልወድ ታውቃለህ ምን አለ አንቺን ባደረገ ሰው እንዴት ሀብትና ስልጣን ይጠላል ባክ ሰላም ያለው እንደዚህ ቀለል ያለ ህይወት ላይ ነው ቆይ ምንድነው ምሳሌው ይሁላ ገንዘብ የሚያስገኝ ስራ ምንድነው እኔስ ልሰራው አልችልም ይሄን ጥያቄ ስንተኛ ጊዜ ነው የምትጠይቀኝ እስኪ መጀመሪያ ዲግሪ መያዝ ስለሚገርመኝ እኮ ነው በዛ ላይ ደግሞ ሰዎችንም ትረጃለሽ
እስኪ እኔ ማቆለባበሱን ተወና እህት ጋር ደውልላት። ምናልባት እኮ የምትመኘውን ገንዘብ ትሰጥክ ይሆናል። አሜን። ደግሞ በሚስጥር እንዲያዝ ንገራት እሺ። እንደገባኝ ከሆነ ከሰማያት አወራር እንደተረዳሁት ነገሩ ፖሊሶች ጋር በቀጥታ መድረስ የለበትም። እናትየዋና ልጅቷ ላይ ጉዳት ሊደርስባቸው ይችላል። ሄሎ፣ አሁኑኑ እናትየዋን ፈልጋችሁ አንጡልኝ። ይሄ ነገር አለቃችን ጋር ሳይደርስ እኛው መጨረስ አለብን። አይ እንዳገሏት፣ እናትየዋን እፈልጋታለሁ። መጀመሪያ ልጅቷና አብሯት ያለውን ሰው አገኟቸው። እሱን ካስወገድን በኋላ ለእናቷ ስትል አፏን ትዘጋለች። ጨርሻለሁ። Final warning. The PDF version has expired. If you do not take action now, PDF files may no longer open on your Android device. Would you አይዞሽ እናትሽ ምንም አይሆንም። ቆይ ለምንድን ነው እየረዳኝ ያለው? ማለት ለምንድን ነው ህይወትን አደጋ ላይ ጥለ እኔን እየረዳኝ ያለው ነው? ወይስ ምን? ባቢ እንዳለው አንተም ለሌላ ድርጅት ነው የምትሰራው? አንተም እናቴን እንደማስፈራሪያ ተጠቅመህ ልትጫወትብኝ ነው? አመሰግናለሁ በማለት ፋንታ ጭራሽ እየተጠራጠርሽኝ ነው? ቅድም ስላንቺ አይመለከተኝም እያልከኝ ነበር። ባንዴ ምንድነው ሐሳብህን ያስቀየረ? መልስልኝ እንጂ ለምንድን ነው እየረዳኸኝ ያለው? የምሽ ዛሬ ዝብርቅርቅ ያለ ቀን ያሳለፍኩት። አሁን ላንቺ ማስረዳበት ምንም አቅም የለኝም። በኋላ ስንረጋጋ እነግርሻለሁ። አያይ አንተ እኔን ልትረዳኝ አትችልም። አይሆንም። ልትጫወትብኝ ነው። አይሆንም፣ አልፈልግም። ውሸት ነው። እኔን ማንም አይረዳኝም። መኪናውን አቁምልኝ። አትሰማኝም እንዴ? መኪናውን አቁምልኝ እኮ ነው የምልህ። ከዚህ በኋላ ማንም አያታልለኝም። አሁን ይበቃል። እናቴን በእኔ ምክንያት ማንም ሰው እንዲነካት አልፈልግም። አትሰማኝም እንዴ? መኪናውን አቁምልኝ እኮ ነው የምልህ። ለምንድን ነው የማትሰማኝ? ከዚህ በኋላ ማንም አያታልለኝም። ራሴን እየሸጥኩኝ ሴተኛ ዳሪ ሆኜ ከምኖር ከነ ክብሬ ብሞት ይሻለኛል። መኪናውን አቁምልኝ። እናቴን ብትሆን በረሃብ ብትሞት ይሻላታል። አይሆንም። እንድትጫወትብኝ እንድትሰጠኝ አልፈልግም። መኪናውን አቁምልኝ። መኪናውን አቁምልኝ። ለዚህ ነው እየረዳሁሽ ያለሁት፣ እንደ እህቴ እንዳትሞቺ። አንቺ ከሞትሽ በኋላ ገዳይሽ በነፃነት ሲንቀሳቀስ እናትሽ እያለቀሱ እንዳይኖሩ። ለዚህ ነው እየረዳሁሽ ያለሁት። አልገባኝም። እህትህን ገለውብህ ነው? እኔ እሷን ስለመሰልኩ ነው የረዳኸኝ? አዎ እህቴም ልክ እንዳንቺ። እንደኔ ምን? ከቅድሙ ሁኔታሽ፣ ካለባበስሽ፣ ቅድም ከልጁ ጋር የሆንሽውን ነገር አይቼ ነው። ለዛ ነው ምን እንደሆንሽ የተረዳሁት። እህትህም ሴተኛ አዳሪ ነበረች? አዎ ነበረች። እናም ገዳዩዋ ዛሬ ከስር ተፈታ። በጣም ይቅርታ፣ ስሜትህን ስላረበሽኩት ይቅርታ አድርግ። አንቺም ለትንሽ ደቂቃ ልትታገሽኝ አልቻልሽም።
በጣም ይቅርታ። አንቺ ምንም አላጠፋሽም። ሁለታችንም ጥሩ ስሜት ላይ ስላልነበረን ነው። አዲስ አበባ ከመጣሁኝ በኋላ ለኔ አንድም ጥሩ የሆነልኝ ሰው ስላላገኘሁኝ ነው። ሰው ማመን ስለከበደኝ ነው። በጣም ይቅርታ። ቆይ ግን ስንት ጊዜ ሆነሽ ከመጣሽ? 1 ሳምንት። አዲስ አበባ ሰው ቤት እንደሚያስቀጥሩኝ ነግረውኝ ነበር የመጣሁት። የት ነው ስራ የምጀምረው? እዚሁ ነው? አዎ፣ ለእናትሽም የሚገባቸውን ነገር የሚያስፈልጋቸውን አሟልተናል። በጣም አመሰግናለሁ። እንግዲህ ሰርቼ እከፍላለሁ። እግዚአብሔር ያክብርልኝ። አይ በሰራተኝነት ብቻማ የሚከፈል ነገር የለም። ሌላ ምን መክፈል እችላለሁ? ትምህርት እንኳን የለም። እስቲ ዙሪ። ወዴት? ታዲያ ይሄን የመሰለ ሰውነት በሰራተኝነት ስራ ብቻ ሲፈጋ ማየት ያስደስታል? እንዴት ማለት? አልገባኝም። ምን ማድረግ እንዳለብሽ እዛኛው ክፍል ያሉት ልጆች ይነግሩሻል። በሂጂ ሂጂ፣ ይነግሩሻል። ከዛ ሴቶች ተሰብስበው የሚኖሩበት ቤት ውስጥ ወሰዱኝና ለ1 ሳምንት ያክል ምን ማድረግ እንዳለብኝ ሲያስተምሩኝ ቆዩ። ሁላችሁም ማለቃቀሱን ተውና ተዘጋጁ። ተግባባን? አዲስ ነሽ? የቤተሰቦችን ያስለውጣል። Introducing the GPS Map Camera. 100% get accurate photo. GPS Map Camera ምንሽ ነው ነገር ነው? አረብ ሀገር እጂ የቤተሰቦችን ያስለውጣል። እዚህ ሁሉ ጣጣ ውስጥ ገባ። ቆይ ምን ተፈጥሮ ነው? እንዴት ነው ወደዚህ የመጣሽው? ሱዳን አካባቢ የሱዳን ድንበር አካባቢ መዳም ማስደርስ አረብ ሀገር ሲሆን እዛው ሱዳን ላሉ ሰዎች እንደላሉሽ ሊሸጡኝ እንደሆነ ሰማ። ታዲያ እንዴት ወደዚህ ተመለስሽ? ታሪኩ ረጅም ነው። አይዞሽ፣ ከዚህ ነገር እንዴትም ብለን ቢሆን እናመልጣለን፣ እንሞክራለን። እንዴት ነው? እንዴትም ብለን ለማምለጥ እንሞክራለን። ቢዙንስ ይገርምናል እኮ። ታዲያ እንደዚህ ሆኖ ከመኖር መሞት አይሻልም? አይ ነሊድ እድል ባይኖረኝም የእድልን ግን እሞክራለሁ።
ከዛ ሳምሪ ናት ያልካቸውን እናት አግኝተናቸዋል። ደህና ናቸው። አታስብ፣ ምንም አይሆኑም። ወይኔ ስታሳዝን፣ እያለቀሰች ነው መሰለኝ። ሰብቼ አይደለም ለኔም ነው ለተይሽ ባካታ ካብድ አትጃጃል በእናትህ። ምን ነው አፈቅርሻለሁ ስላልኩሽ ነው? የሁለታችንን ግንኙነት እህትህ፣ አባቴ ኢቭን ሰማያት እንደማይቀበሉት ታውቃለህ አይደል? ምን ነው ታላቂ ስለሆንሽ እድሜ ቁጥር ነው። እሱ ብቻ ሳይሆን ሌላ ምን አለ? ለማንኛውም በቃ አሁን ተነስና ወደ ቤት ሂድ። ሰማያት ሊመጣ ይችላል። ቆይ እስከ መቼ ነው በድብቅ የምንገናኘው? ያጎትሽ ልጅ ቤት በድብቅ ከምንገናኝ ለምን ውጭ እንገናኝ? የሰው አይኑ ስላለ መግባት እንደዚህ ይሻላል። ሰውን ተዋክሽ። ምንም ብታረጊ ሰው አይን ውስጥ መግባትሽ አይቀርም። ደግሞ የተከለከለ ነገር ሲባል አልሰማህ? አይ ላስቸግርህ አልፈልግም። እናቴን ረድተሃታል። አሁን ደግሞ ያንተ ቤት ልኖር? ነገሮች እስኪስተካከሉ እኮ ነው። ቢሆንም እሺ፣ ሌላ አማራጭ አለሽ? እኔ እንጃ። ለማንኛውም ይኸውልሽ አእምሯችንን እናረጋጋና ነገ እናስብበታለን። እሺ። ይገርማል። እስካሁን እኮ ስማችንን አልተዋወቅንም። ሰማያት እባላለሁ። እድል በጣም ቆንጆ ስም ነው ያለሽ። ግን ደግሞ እድል የለኝም። ታይ እንደዛ አይባልም። አሁን ለምሳሌ እኔ ስሜ ሰማያት ሆኖ ከፍታን ግን እፈራለሁ። ከ3ኛ ፎቅ በላይ አልወጣም። ባለፕላንም ደግሞ አልይዝም፣ ፎቢያ አለብኝ። ስለዚህ አሁን እኔ ስሜ ሰማያት ቢሆንም እንደ ሰማይ ግን ብዙ ከፍ ያሉ ነገሮች አሉ። ያንቺም እድል የሚመጣበት ጊዜ አይታወቅም። በቃ ሂድ። እኔ ወደ ስራ መመለስ አለብኝ። እሺ እና ለምን ይሰራል? አትጃጃል። ሰማያት ሳይመጣ መሄድ አለብኝ። ማን ሊሆን ይችላል? ቆይ የቀጠርሽ ሰው አለ? እየቀና ባልሆነ እኔ እንጃ። እንደምትወጂኝ እንደማትወጂኝ ማውቃት ነው። አንተ ደግሞ ወይኔ ጉዴ! ሰማያት ነው። ወይኔ ጉዴ! አሁን እንዴት መጣ? ወይኔ! አሃ! እንዴት ረሳሁት! በእናትህ አንዲት ልጅ አብረዋለች። ምን ልናደርግ ነው? ምን እናድርግ? በቃ እንደውም ዛሬ የሚያውቅበት ቀን። አትጃጃል። አይሆንም። ለምን? ወንዴ አይሆንም አልኩህ እኮ። እሺ አንድ አሳማኝ ምክንያት። ለምን አትሰማኝም? አይሆንም። እኔ ድብቁ ሰልችቶኛል። ምን ሆነ ነው? ወይኔ! ተደበቅ። አሁን ተደበቅ። መኝታ ቤት ግባ። ቆይ ሰማያት ባልሽ ነው ይሰጥሽ ወይ መቀባጠሩን ተውና ና ግባ በእናትህ። እንኳን ደህና መጣችሁ። ምን ሆነሽ ነው? ያው ስራ የስራ በቃ ፈታ አልሰጥም አለሽ አይደል? ምን ይደረግ ብለክ ነው? ደግሞ በዛ ላይ ቤት ስራ ጨመርኩብሽ። ኧረ ችግር የለውም። በቅምጥል አድገሽ አንገላታውሽ አይደል? አታካብድ። ይሄን ህይወት ራሴ መርጬው ነው የምኖረው። እና አታስገቢ ነው? ምን ነው በሩን ያልሽው? ውይ ይቅርታ። ኑ ግቡ።
Aptamil Advanced Junior 3 with prebiotics, HMO3GL, and immunonutrients, supporting your children's immune system. Aptamil Advanced Junior. Your life, our science. Never pay for Wi-Fi again. Every day you struggle for Wi-Fi, someone else is already connected for free, while you're wasting time. ያልከኝ ልጅ እሷ ናት? አዎ ስላደረግሽልኝ ነገር በጣም ነው የማመሰግነው። ውለታ መላሽ አልኩኝ። ኧረ ችግር የለውም። ሳምሪ ደህና ነሽ? አዎ ደህና ነኝ። ምን ነው? ኧረ ደህና ነኝ። አዩን የረበሸሽ ነገር ያለ ይመስላል። ኧረ ምንም አይደለም። እንትን የእሷና የእናቷ ነገር በጣም አሳስቦኝ ነው። ማለቴ እንደሚመስለኝ ከሆነ አንቺና እናትሽን የሚፈልጉ መጥፎ ሰዎች አሉ አይደል? ምን ማለት ነው? እናቷን አጣናቸው ማለት? ቆይ እቺን የገጠር ልጅ ማን ሊረዳት ይችላል? እንደዚህ አይነት ቀልድ አልፈልግም። ከየትም ብላችሁ አንጧት። ምንሽ ግን ገጠር አይመስልም ሳምሪ። ኖ እኔ እንደዛ ለማለት ፈልጌ አይደለም። አለባበሷ ምናምን የከተማ ሰው ስለምትመስል ነው። አረ ችግር የለውም። ገጠሬ የገጠር ልጅ፣ ባላገር ደግሞ ባላሀገር ማለት አይደል? ስድብ እኮ አይደለም እኮ። እኔ እንደዛ ማለት ፈልጌ አይደለም። ያው አለባበሷ ምናምን የከተማ ሰው ነው የምትመስለው። አዎ እንድለብስ ሰጥተውኝ ነው። ሳምሪ የሚቀየር ልብስ ለምን አሰጫት? የኔ ልብስ ይሆናታል ብለህ ነው? የሚሆናትን ብንገዛላት አይሻልም? አዎ ግን አሁን መውጣቷ በኋላ ችግር ያመጣብናል። ለምን ትወጣለች? አንተ ገዝተህላት አትመጣም? እኔ? አዎ ያው እኔ ሄድልህ ነበር፣ ግን አንድ መጨረስ ያለብኝ ስራ ስላለብኝ ነው። እሺ እገዛላታለሁ። በል ተነሳ። አሁን? አዎ እንዴት ተሳቃ እንደተቀመጠች እያየሃት አይደል? አይ ችግር የለውም። ኧረ አላስቸግራችሁ። የማስቸገር ነው። ሂድና ገዝተህላት ና። ችግር የለውም። ኧረ አትጨናነቁ። ሳምሪ እንዲህ ናት። አንድ ነገር ማድረግ ከፈለገች ወዲያው ነው እንዲሆን የምትፈልገው። በተለይ ደግሞ ሰው ለመርዳት ከሆነ እኔ ማሞጋት ገሱን ትተህ ለምን ሄደህ ገዝተህላት አትመጣም? ሂድ አሁን። እሺ ታዲያ ምን አይነት ልብስ ይሆንልሽ? ያው ረጅም ቀሚስ ነው። የባላገር ልብስ ጠፍቶ ነው? ባላገር ለምንድን ነው ኔጌቲቭ ቃል የሚመስልህ? እኔ እና እሷ ተስማምተናል አይደል? አዎ ችግር የለውም። እና ረጅም ቀሚስ ይሆንልሻ? እሺ እሺ በቃ መጣ። እሺ ስምሽ ግን ማን ነው? እድል። ኦ ቆንጆ ስም ነው። ባላገሯ እድል። ባላገር ብዙ ሰው ስድብ ይመስለዋል። አንቺ ስትዩ ግን በጣም ነው ደስ የሚለው። እያሞገስሽኝ ምናምን ነው የሚመስለው። እኔ ገጠር ልጅነቴን በጣም ነው የምወደው። ኧረ ስለዚህ ከዚህ በኋላ ባላገሯ እድል ልበልሻ? ደስ ይለኛል። እስቲ ቁሚ። ምን ነው ደነገጥሽ? አይ የሆነ ሰው ከዚህ በፊት እንደዚህ አድርጎኝ ነበር። ማለት የት? ገጠር? አይ እዚህ ነው። ከመቼው መጥተሽ ቦይፍሬንድ ይዘሽ ነው? ምን ይዘሽ? አይ ማለቴ ለካ እንግሊዘኛ አታውቂም። ምን ነበር የሚባለው? የከንፈር ወዳጅ እሱን ይዘሽ ነው? ኧረ እንደዛ አይደለም። ለነገሩ ብትይዥም እኮ አይገርምም። ይሄን የመሰለ ውበት ይዘሽ። ውበት ማማሩ ቀርቶብኝ
ትምህርቴን ተምሬ ቢሆን ኖሮ እነዚህ ሁሉ ጣጣ ውስጥ ባልገባሁኝ ነበር። አይዞሽ፣ እንደዛ ይባላል። ሁሉም ነገር ይስተካከላል ከዚህ በኋላ። ነገሮች እንደዚህ አይቀጥሉም፣ ይስተካከላል። ለማንኛውም አሁን ሻወር ውሰጂና ገብተሽ አረፍ በይ። ይቅርታ አድርጊ፣ ገላሽን ታጠቢና እረፍት አድርጊ። እሺ በቃ ሂጂ። እሺ Add it, coat it, air fry it. Air frying made so good. ሁሉም ነገር ነበር አይገባኝ። ሰው ይጠይቃል። ቆይ የሁሉ የምደባበቅ ምንድን ነው? ሰማያት ይዶላልሽኝም እንዴ? አንዲት ገጠሬ ልጅ መታለች እና እሷ ነው የምንደባበቀው? ድምፅህን ቀንስ። ወዳጇን ስለደበቀች ነው ሰማያትን እንዲገታይልክ ባላገሯ የምትፈልጊው ነገር አለ? አዎ ውሃው እኮ አልከፈት ብሎ አስቸገረኝ። ውሃው እኮ እንደዚህ አይደለም የሚከፈተው፣ ሴንሰር ነው ማለቴ። ገላሽን ወይ ደግሞ እጅሽን ስታስጠጊ ይከፈትልሻል። ቆይ ላሳይሽ። አንድ ጊዜ ይህን ስልክ መልሼ ልምጣና ከፍትልሻለሁ። እሺ? ኧረ ችግር የለውም በቃ ገብቶኛል። እኔ ራሴ ከፍተዋለሁ። እሺ እሺ። ምን ነው ችግር አለ? የላኩልን ቴክስት ብቻ አይታ አይደለም አይደል የደወልክልኝ? ምን ማለት ነው? መጣሁ። እሺ አሁኑኑ መጣሁ። እንግዲህ ሰማያት ልብስ ይዞ ለመስታወቂያ ድረስ የሚቀይር ልጅ ማለት ነው አለልሽ። እዛ ውስጥ አለልሽ። ፈልጊና ልበሽ። ሰማያት ከጠየቀሽ ግን የስራ ጉዳይ ወታለሽ ባይውሽ አሁን እመለሳለሁ። ግርማ ሞገሷ ደስ ሲል ይህንን ተምሬ ቢሆን ኖሮ ለመንደራችን ብዙ ነገር አደርግ ነበር። ለነገሩ የነገር ማን ያውቃል? የሚፈጠረው አይታወቅም። ምን የሆነ መሰራው በእርግጠኝነት መቼም የብዙ ሰዎች ህይወት የሚቀይር ነገር ነው የሚሆነው። ታድሎ ከአቅማችን በላይ ስለሆነ የሚደወሉ ደግሞ ልጅቷን እናገኛታለን። አዲሷንም ልጅ ወደ ስራ እናስከተላለን። አዎ ከዚህ በላይ ይገባኛል። ዝም በል። እኔ አዲስ ልጅ አገኘው ብዬ ወደ ስራ መጣታለሁ እላለሁ።
አንተ ስንትና ስንት ገንዘብ የተወጣባት ልጅ አውጥተህ ጥለሃታል። አይ እንደሱ እኮ አይደለም። የሆነ ወንድ እየረዳን ነው ሲመስለኝ። ስልጣን ያላችሁ ሰዎች እየረዷን ነው። ምን ስልጣን ያላቸው ሰዎች? አዎ እስኪ ልጅቷን ፎቶ አሳይ። ገጠሪው ማለት ታውቂያታለሽ? እቺ ነች እኮ ቤት አዲስ ልጅ መታለች ያልኩ። እንዴት? ማለቴ መንገድ ላይ እንዳገኘሻት ወደ ቤት ወስደሽ ደግሞ አታለሽ ወይ ደግሞ በመድኃኒት አደንዝዘሽ ወደ ስራው ልታስገቢያት እንደነበር እኮ ነው የነገርሽ። ወይኔ ሌላ ሴት አገኘው ብዬ እጄን በእጄ። ወይኔ ሳምሪ